የመጨረሻዋ ትሆናለች። እነ ሙስጠፋ ማለት የዘመኑ ዕምራን ኢብኑ ሕጣን ማለት ነው። ይህ ሰውዬ ምንድነው ብትነግረኝ? ላኢላሃ ኢላላህ። ዕምራን ኢብኑ ሕጣን ያሉት ከኸዋሪጆች አንዱ ነውና ነው። ለዚህ ነው ዕምራን ኢብኑ ሕጣን እንደው አላህን ፍሩ ቢባሉ እኛ ምን እንበላቸው? ምን እናደርጋቸዋለን? ዕምራን ኢብኑ ሕጣን ማለት ልንገራችሁ ማን እንደሆነ፣ ስማችንም በዛ አጥፍተውታል። ነገር ግን ዕምራን ኢብኑ ሕጣን ማለት ማዲሑ ቃቲል ዓሊ ረዲየላሁ ተዓላ ዓሊይን የገደለውን ሰውዬ አብዱራህማን ኢብኑ ሙልጅም እሱን ያወደሰው መጀመሪያ ምን ዑለማኢ አህሊ ሱነቲ ወልጀማዓ ነበረ። ማን? ዕምራን ኢብኑ ሕጣን ነበረ። ኋላ ላይ ግን ያጎቱ ልጅ ነበረች፣ በጣም ቆንጆ ናት ይባላል። አባበለችው፣ አታለለችው፣ እሷን አገባ። ተበላሸ። በዛ የተነሳ መናጁ ተበላሸ። ኻሪጂ ያደረገችው አስተካከላታለሁ ብሎ ገብቶ አስወጣችው። ስለዚህ የዓሊይን ገዳይ እንዲህ ብሎ መድሆታል። የሚገርመው ማለት ነው ግጥም ገጥሞለታል። ከግጥሞች ውስጥ እንዲህም ይላል ያዶርበተ ሚን ተቅይን ማአራደ ቢሃ ኢላ ሊየብሉገ ሚን ዚል ዐርሽ ሪድዋና ኢኒ ለአዝኩሩሁ ሒነን ፈአሕሰቡሁ አው ፈልበርየቲ ዐንደላሂ ሚዛና። ያዶርበተ ሚን ተቅይን አላህን ከሚፈራ ሰው የተገኘች ምት ማለት ነው። ማአራደ ቢሃ ዓሊይን ሲመታ ሌላ ፈልጎባት አይደለም። ኢላ ሊየብሉገ ሚን ዚል ዐርሽ ሪድዋና ከአርሹ ባለቤት ውዴታን ለማግኘት ነው። አስቦ ነው የመታው። እኔ ለአዝኩሩሁ ሒነን እኔ በማስታውሰው ጊዜ አስበዋለሁ ይህን ሰውዬ ምን ብዬ አው ፈልበርየቲ ከሰው ሁሉ ያሟላ ዐንደላሂ ሚዛና ከሰው ሁሉ ሚዛኑ የሞላ ሰው አላህ ዘንድ ሚዛኑ የሞላለት ሰው የማስበው ይሄንን ነው። ለአላህ ብሎ በእኽላስ ነው ስራውን የሰራው ብሎ መደኸው። ይህን ሰውዬ ነው እንግዲህ በዛ አይነት መልክ ነው የመሰሉ ያለው። እኛ ዓሊይንም የመግደል ሆነ እስከ የዓሊይን መገደልም ደግፈን ወይም ደግሞ ኹሩጅ ዐለል አኢማ አድርገን ወይም ሙስሊሞችን ቢከባኢር ዝኑብ አክፍረን አይደለም። ይሄ ዙልም ነው፣ በደል ነው፣ ውሸት ነው፣ ቅጥፈት ነው። በምንም አይነት መልኩ ዴፊኒሽኑ ሊገናኝ የማይችል ነው። እኛ ያከፈርነው ዑባድል ቀብሮችን ነው። የሚገርመው ከነ ኢማም ፈውዛን ከነ ኢማም አራጅሒ ከፈትወ ዳኢማዎች ከነ ኢማም ኢብኑ ባዝ ስንዝር አልቀደምንም። ስንዝር እንደው የፀጉር ስንጣቂ ታክል ይችን የቀደምናት ካለ ያምጡ እነሱን ቀድመን የተገኘንበት ሁጃ ከቆመበት በኋላ ይከፍራል። ኢብኑ ባዝ ነው ኢማም ኢብኑ ባዝ ናቸው በዲዕ ኢዛለቲ ሹብሃ ይከፈር የኩን ከመለም ይከፍር اليهود والنصارى አይሁድ ነሷራን እንዳላከፈረ ሰው ይሆናል። መለም ይከፍር اليهود والنصارى فهو كافر ስለሆነ ኢብኑ ባዝ ናቸው ያሉት። አብዱላህ ዘራጂህ መለም ይከፍር المشرك او عبيد القبر الذين يعيشون بين المسلمين فهو مثلهم ሙስሊሞች መካከል የሚኖርን ቀብር አምላኪ አላከፍርም ያለ የነሱ ቢጤ ነው። ሶላት እንዲያሰግዱ ተከተላችሁት ነው የሚሉት። እዚህ እንኳን አልደረስንም። ቆይ እናረጋግጥ ምን ነገር እንዳለ ነጥቡን ቆይ ነው። ኢማም ፈውዛን እነዚህን ሰዎች ያላከፈረ ተፍሲል ከመኖሩ ጋር በይነል ሙስሊሚን የሚኖሩትን የሚል ሙፈሲል አላቸው። ሌላ ቦታ አሸዱ ኩፍርን ያሉበትም አለ። ወላሂ በጀህል ነው እያሉ የሚከላከሉላቸው ከሆነ فهم አሸዱ ኩፍርን ነው የሚሉት። አሁን ረሳኢል ላይ እንደዛ ነው ያስቀመጡት። ነዋቂዱል እስላምን ሲሸርሁ ፈትሁል መጂድን በሸረሁበት ላይ ሶላት ተከተላችኋቸው አትስገዱ ነው ያሉት። فهم مثلهم ነው የሚሉት። ተመልከት አልፈ መሄድ አይደለም እኩል ላይ ለመሆን ራሱ ጥንቃቄ ማድረግ ስላለብን ተቆጥበን ጥንቃቄ አድርገን መረጃ ሰብስበን አጠራቅመን እየተደነባበርን አይደለም የምንሄደው። መሰረት እያያዝን ነው የምንሄደው። የሚገርማችሁ ማለት ነው መሰረት እያያዝን ሰው ፊት ብንቀርብ ቃልቻ ፊት ብንቀርብ መረጃችንን ኳ አድርገን የምናቀርበው ስንቅ ይዘን ነው የምንጓዘው። ስንጓዝ በነፍሰ ደም አንሄድም። ስንናደድ አናከፍርም። ሲደናበር ሲናደድ ሲበሳጭ ለምን
እንደገባን በገባን ልክ አይደለም የምንሮጠው እየተመለከትን እያየን ነው በደንብ አድርገን አጢነን ያለ መረጃ ለምን ማክፈር ቀላል አይደለም ስለዚህ ጥንቃቄ አድርገን ነው የምንሄደው ሙሽሪክን ግን እንደው ጥርጣሬም የለም በቃ አዲር ላይ لابد من أن نقيم عليه الحجة بيان يسفلقوا لنجلس لتعلم مسألة ስለምትደበቅበት ኢማም ኢብኑ ባዝም ያሉት ይሄንን ሹብሃ ሊወገድለት ይገባል መጀመሪያ ቀድማችሁ ሹፉ ወብለው ስለነገሩን ማለት ነው ኢንሻአላህ بهذا القدر يكتفي السلام عليكم ورحمة الله وبركاته